ጤና ይስጥልኝ። ይህ ግሎባል ዴይሊ ኒውስ ነው። እኔ ቤቲ ነኝ። ዛሬ ግንቦት 18 ቀን 2018 ዓመተ ምህረት በፈረንጆቹ ደግሞ ሜይ 26 ቀን 2026 በዓለም ዙሪያ እና በኢትዮጵያ የተከሰቱ አበይት መረጃዎችን ይዘላችሁ ቀርበናል። በዛሬው ዕለታዊ የዜና እወጃችን በአሜሪካና በኢራን መካከል የሚደረገው የሰላም ስምምነት መዘገየት፣ የካቶሊክ ቤተክርስቲያን ሊቀ ጳጳስ ፖፕ ሊዮ 14ኛ ስለ አርቲፊሻል ኢንተሊጀንስ AI ስነ ምግባር ያስተላለፉት ታሪካዊ መልእክት፣ በቻይና የደረሰው አሰቃቂ የማዕደን ማውጫ ፍንዳታ እና በአንካራ የቱርክ ተቃዋሚ ፓርቲ ዋና መስሪያ ቤት የተከሰተው የፖለቲካ ውጥረት አበይት ዜናዎቻችን ናቸው። በተጨማሪም የአሜሪካ የብሔራዊ መረጃ ዳይሬክተር ቱልሲ ጋባርድ በድንገት ስልጣን መለቀቅ፣ እንዲሁም በኦታዋ የካናዳ ፓርላማንን ያነጋገረ ስላለው አዲሱ የመረጃ ደህንነት ረቂቅ አዋጅ እና በሀገሪቱ ሳይንቲስቶች ስለተቀረጸው አዲሱ የAI የሰደድ እሳት መከላከያ ቴክኖሎጂ ዝርዝር መረጃዎችን እናሰናድዳለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። በቅድሚያ ወደ ኢትዮጵያ ዜናዎቻችን እንሸጋገር። ኢትዮጵያ ዜናዎቻችን በኢትዮጵያ በቴክኖሎጂና በኢኮኖሚ ዘርፎች መዋቅራዊ የሆኑ አዳዲስ ማሻሻያዎችና ስትራቴጂካዊ እንቅስቃሴዎች እየተደረጉ ይገኛሉ። የዓለም አቀፍ የገንዘብ ድርጅት IMF ይፋ ባደረገው የ2026 ወቅታዊ መረጃ መሰረት ሀገሪቱ በወሰደቻቸው ማክሮ ኢኮኖሚያዊ እርምጃዎች ሳቢያ የሀገር ውስጥ ጥቅል ምርት GDP እድገቷ ከ6 በመቶ በላይ መድረሱ የተመለከተ ሲሆን መንግስት የውጭ ቀጥታ ኢንቨስትመንትን ለመሳብ ባደረገው ከፍተኛ ጥረትም በቅርቡ በተካሄደው የኢንቨስትመንት ፎረም ላይ በተዳሽ ኃይል፣ በኢንዱስትሪና በቴክኖሎጂ ዘርፎች የሚሰማሩ የ13 ቢሊዮን የአሜሪካ ዶላር ስምምነቶች ተፈርመዋል። ከዚህ ጋር ተያይዞ የሀገሪቱን የዲጂታል ትራንስፎርሜሽን እቅድ ለማፋጠን አዲሱ የዲጂታል ኢትዮጵያ 2030 ስትራቴጂ ይፋ የተደረገ ሲሆን ይህም የፋይዳ ብሔራዊ ዲጂታል መታወቂያን ጨምሮ የቴክኖሎጂ ምህዳሩን በማዘመን አዳዲስ የሥራ ዕድሎችን ለመፍጠርና የሀገሪቱን የንግድ እንቅስቃሴ ለማሳለጥ ከፍተኛ አስተዋጽኦ እንደሚኖረው ታምኖበታል። ወደ ቀጣዩ ዓለም አቀፍ መረጃችን ስናልፍ በመካከለኛው ምስራቅ ያለው ከፍተኛ ውጥረት አሁንም በዕለታዊ መዋዠግ ውስጥ ይገኛል። በአሜሪካና በኢራን መካከል የተደረሰውን ጊዜያዊ የተኩስ አቁም ተከትሎ የ60 ቀናት የተኩስ አቁም ማራዘሚያና የሆርሙዝ ወሽመጥን በነፃነት ለመክፈት የሚያስችል ስምምነት በቅርቡ ይፈረማል ተብሎ ቢጠበቅም የፊርማው ሂደት መዘግየቱ ተሰምቷል። ለዚህም ዋነኛው ምክንያት የሁለቱም ሀገራት ባለስልጣናት እርስ በርስ የሚጣረሱ መግለጫዎችን በመስጠት ላይ መሆናቸው ሲሆን ዋሽንግተን ስምምነቱ ተግባራዊ እንዲሆን ኢራን ያከማቸችውን በከፍተኛ ደረጃ የበለጸገ ዩራኒየም አሳልፋ እንድትሰጥ በቅድመ ሁኔታነት ስታስቀምጥ፣ ቴህራን በበኩሏ የኒውክሌር ጉዳዩ በቅድመ ስምምነት ውስጥ አልተካተተም በማለት አስተባብላለች። በተያያዥም የታገደባት በቢሊዮን የሚቆጠር የገንዘብ ሀብት እንዲለቀቅና የወደብ እንዲሁም የነዳጅ ንግድ ማዕቀቦች በአስቸኳይ እንዲነሱላት አጥብቃ እየጠየቀች ትገኛለች። በሌላ በኩል ከቀናት በፊት የተደረገውን የተኩስ አቁም ስምምነት ተፈጻሚነት ማራዘሚያ ተከትሎ እስራኤል በጋዛና በደቡባዊ ሊባኖስ ላይ የምታካሂደውን የአየርና የኮምባት ጥቃት አሁንም አላቋረጠች። የተባበሩት መንግስታት ድርጅት UN ከፍተኛ ባለሙያዎችና የሰብአዊ መብት ተሟጋቾች ይህንን ወታደራዊ እርምጃ በጽኑ ያወገዙት ሲሆን የዓለም ጤና ድርጅት WHO ይፋ ባደረገው መረጃ ከተኩስ አቁም ስምምነቱ በኋላ በሊባኖስ ብቻ የጥቃት ክስተቶች ከ100 በመቶ በላይ መጨመራቸውን አመልክቷል። የተባበሩት መንግስታት ድርጅት የሰላም መልእክተኞችም ይህ ተሰባሪ የተኩስ አቁም ስምምነት በጋዛ የሰብአዊ ቀውሱን እያባባሰና ለተጨማሪ የጦር ወንጀሎች ሽፋን እየሆነ ነው ሲሉ ከፍተኛ ስጋታቸውን ገልጸዋል። ወደ ቀጣዩ የዓለም አቀፍ ዜናዎቻችን ስንሸጋገር በሃይማኖት፣ በፖለቲካና በአደጋዎች ዙሪያ የወጡ ዓለም አቀፍ መረጃዎችን እንመልከታለን። የካቶሊክ ቤተክርስቲያን ሊቀ ጳጳስ ፖፕ ሊዮ 14ኛ ማግኒፊካ ሁማኒታስ በተሰኘውና ይፋ ባደረጉት የመጀመሪያው ታሪካዊ የኢንሳይክሊካል የቅዱስ ጴጥር መልእክት ጽሑፋቸው የአርቲፊሻል ኢንቴሊጀንስ ፈጣን እድገት የሰውን ልጅ ክብር እንዳይጋፋና ገዳይ ውሳኔዎች ሙሉ በሙሉ ለቴክኖሎጂው እንዳይሰጡ ጥብቅ የሆኑ
ዓለም አቀፍ ስነ ምግባራዊ ገደቦች ሊበጁለት እንደሚገባ አሳስበዋል። ጳጳሱ አክለውም ቴክኖሎጂው ጦርነትን መደበኛ የማድረግ ከፍተኛ አደጋ እንዳለው አስገንዝበዋል። በቱርክ ይፋው የፍርድ ቤት ውሳኔን ተከትለው በዋናው ተቃዋሚ ፓርቲ ሲኤችፒ መሪ በኦዝጉር ኦዘል ላይ የተላለፈውን የእገዳ ትዕዛዝና የተፈጠረውን አለመግባባት ለመፍታት የሀገሪቱ የጸጥታ ኃይሎች በአንካራ የሚገኘውን የፓርቲውን ዋና መስሪያ ቤት በኃይል ጥሰው በመግባት ተቃውሞ ሲያሰሙ በነበሩ አባላት ላይ አስለቃሽ ጭስና የላስቲክ ጥይት የተኮሱ ሲሆን ይህም በሀገሪቱ ከፍተኛ የፖለቲካ ቀውስና የህዝብ ቁጣን ቀስቅሷል። በጃፓን ቶኪዮ በማዕከላዊ የከተማዋ ክፍል በሚገኝ አንድ የቅንጦት የገበያ አዳራሽ ውስጥ አንድ ማንነቱ ያልታወቀ ግለሰብ ባልታወቀ ምክንያት ኬሚካል በመርጨቱና በፈጠረው ጠንካራ መርዛማ ሽታ ሳቢያ 19 ሰዎች የመተንፈስ ችግር አጋጥሟቸው በአስቸኳይ ሆስፒታል መግባታቸውን የሀገር ውስጥ መገናኛ ብዙሃን ዘገቡ። በመጨረሻም ወደ አሲያ ስንሸጋገር በሰሜናዊ ቻይና ሻንዚ ግዛት በቺንግዋን ካውንቲ ውስጥ በሚገኘው የሊውሸኒው የድንጋይ ከሰል ማዕደን መውጫ ውስጥ በደረሰ ከባድ የጋዝ ፍንዳታ ቢያንስ 82 ሰዎች ሕይወታቸውን ያጡ ሲሆን ከ120 በላይ የሚሆኑት ደግሞ በደረሰባቸው መርዛማ ጋዝ መመረዝ ምክንያት ሆስፒታል ገብተዋል። ይህ አደጋ በቻይና ባለፉት 17 ዓመታት ታሪክ ውስጥ ከተመዘገቡት የከሰል ማዕደን አደጋዎች ሁሉ እጅግ አስከፊ መሆኑ የተነገረ ሲሆን የሀገሪቱ ፕሬዚዳንት ሺ ጂንፒንግ በአደጋው ላይ ጥብቅ ምርመራ እንዲደረግና የማዕደኑ ባለቤቶች በቁጥጥር ስር እንዲውሉ ትዕዛዝ አስተላልፈዋል። ወደ ሰሜን አሜሪካ ስንሸጋገር በኦታዋ የካናዳ የፌዴራል ፓርላማ የዜጎችን የግል መረጃ ደህንነት ለመጠበቅ እና የውጭ ኃይላትን የሳይበር ጣልቃ ገብነት ለመገታት የቀረበውን አዲሱን የወቅቱን ወሳኝ የመረጃ ደህንነትና የሳይበር ቁጥጥር ረቂቅ አዋጅ ዴታ ፕራይቬሲ ቢል መሰረት በማድረግ ከፍተኛ የፖለቲካ ውዝግብና ክርክር እያደረገ ይገኛል። ይሁን እንጂ ዋና ዋና ተቃዋሚ ፓርቲዎች ረቂቅ አዋጁ የዲጂታል ነፃነትንና የሐሳብ መግለጫ መብቶችን ሊገድብ ይችላል በሚል ጠንካራ ተቃውሞ እያሰሙ ነው። በተያያዥ መረጃ በብሪቲሽ ኮሎምቢያ ዩኒቨርሲቲ የሚገኙ የካናዳ ተመራማሪዎች በአየር ንብረት ለውጥ ሳቢያ የሚከሰቱ የደን ሰደድ እሳቶችን አስቀድሞ መተንበይ የሚያስችል እጅግ የላቀ የአርቲፊሻል ኢንቴሊጀንስ AI ሞዴል ይፋ ማድረጋቸውን የሀገሪቱ የሳይንስና የተፈጥሮ ሀብት ሚኒስቴር ገልጾ ይህ የቴክኖሎጂ ስኬት በመጪዎቹ የበጋ ወራት ሊያጋጥሙ የሚችሉ የተፈጥሮ አደጋዎችን ጉዳት በከፍተኛ ደረጃ ለመቀነስና ሰብአዊ ሕይወትን ለመታደግ ስትራቴጂካዊ ፋይዳ እንዳለው በይፋዊ መግለጫው አስታወቀው። በመጨረሻም ወደ አሜሪካ ፖለቲካዊ ዜናዎች ስናመራ በዋሽንግተን ከፍተኛ መነጋገሪያ የሆኑ ሁለት አበይት ሁነቶችን እንመለከታለን። የአሜሪካ የብሔራዊ መረጃ ዳይሬክተር DNI ቱልሲ ጋባርድ ከተሰጣቸው የሀገሪቱ የደህንነት ተቋማት የበላይ ኃላፊነት እስከ ሰኔ 30 ቀን 2026 ዓመት ድረስ በይፋ ለመልቀቅ የወሰኑበት ያልተጠበቀ የራሲግናሲዮን ደብዳቤ ለአስተዳደሩ ማስገባታቸው የተሰማ ሲሆን ዳይሬክተሯ ለዚህ ውሳኔያቸው በምክንያትነት የጠቀሱት ባለቤታቸው አብርሃም ዊሊያምስ እጅግ አደገኛና ብርቅዬ ለሆነ የአጥንት ካንሰር ህመም መጋለጣቸውንና በዚህ አስቸጋሪ ወቅት ከጎኑ መሆን ስላለባቸው መሆኑን በይፋዊ መግለጫቸው አብራርተዋል። በሌላ በኩል ከቅርብ ሳምንታት ወዲህ በሀገሪቱ የፌዴራል ጠቅላይ ፍርድ ቤት በሉዊዚያናና ኒውዮርክ የድምፅ አሰጣጥ ካርታዎች ላይ የሰጣቸውን አዳዲስ ውሳኔዎች ተከትሎ በየሀገራቱ አዳዲስ የምርጫ ክልል ካርታዎች ቮቲንግ ማፕስ ዙሪያ ከፍተኛ የፖለቲካና የህግ ክርክር እየተካሄደ ይገኛል። ይህ ጄሪማንደሪንግ ወይም የዘርና የፖለቲካ ወገናዊነትን መሰረት በማድረግ የምርጫ ክልሎችን እንደ አዲስ የማዋቀር አካሄድ የመንግስት ተቃዋሚዎች እና የሰብአዊ መብት ተሟጋቾች የመራጮችን ድምፅ የሚያቀጭጭና አድላዊ ነው በሚል ፍርድ ቤቶች ድረስ በመሄድ ከፍተኛ ውዝግብ የፈጠረ ሲሆን መጪውን የ2026 የአጋምሽ ዘመን ምርጫ ሚድተርም ኢሌክሽንስ ውጤት በእጅጉ ሊቀይረው እንደሚችል የፖለቲካ ተንታኞች እየገለጹ ይገኛሉ። የዛሬው ግሎባል ዴይሊ ኒውስ ዝግጅታችን ይህንን ይመስል ነበር። ወቅታዊ እና ዕለታዊ የሆኑ ዋና ዋና የዓለም አቀፍና የአገር በቀል ዜናዎችን ለማግኘት
ፖድካስታችንን በስፖቲፋይ፣ በዩቲዩብ፣ በአይሃርት ሬዲዮ እና በአፕል ፖድካስት ሰብስክራይብ እና ፎሎ በማድረግ የፕሮግራማችን ተከታታይ እንዲሆኑ እንጋብዛለን። ከዝግጅቱ ጋር አብሬያችሁ የነበርኩት እኔ ቤቲ ነበርኩኝ። ለዕለቱ የነበረን ዘገባዎች እነዚህን ይመስሉ ነበር። በሌላ ጊዜ እስክንገናኝ ድረስ ለሁላችሁም ሰላምና መልካም ቀን እየተመኘው በዚሁ እለያችኋለሁ። ቸር ሰንብቱ።